ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? የሰዓቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ሁኑ። የጋራ መኖሪያ ቤት ለማግኘት ተመዝግበው የሚጠባበቁ በመቶ ሺዎች የሚቆጠሩ ዜጎች ዕጣ ፈንታችን ምንድነው በማለት ቅሬታ አቅርበዋል። በዚህ ዙሪያ መረጃ ይዤላችሁ መጥቻለሁ። በሌላ መረጃ ደግሞ ዩቲዩበሮችና ቲክቶከሮች ግብር ማስከፈል ሊጀመር እንደሆነ መረጃ ተሰምቷል። ከዲጂታል ፕላትፎርሞች ገቢ የሚያገኙ ሰዎች ግብር እንዲከፍሉ አሰራር እየተዘረጋ መሆኑን መንግስት ተናግሯል። ችግር ለተጋለጡ ሰዎች በማህበራዊ ሚዲያ የሚደረጉ የድጋፍ ማሰባሰብ ዘመቻዎች ለጊዜው እንዲቆሙ መደረጉን በባለስልጣኑ ተገልጿል። እነዚህን መረጃዎች አሰባስቤ ይዤላችሁ መጥቻለሁ። አብራችሁን ሁኑ። ወደ መጀመሪያው መረጃ ስናመራ በችግር ለተጋለጡ ሰዎች በሚል በማህበራዊ ሚዲያ የሚደረጉ የድጋፍ ማሰባሰብ ዘመቻዎችን ለጊዜው አግጃለሁ አለ ኮሚሽኑ። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ዶክተር በማህበራዊ ሚዲያ አማራጮችም ሆነ በቡድን ሆነው በተናጠል የሚደረጉ ድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ብለዋል። ኮሚሽነሩ ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወንጅለዋል። የትህነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑን የህጻጽ የመጠለያ ጣቢያ ማስረጃ መሆኑን ለኢትዮጵያ ዜና አገልግሎት ድርጅት ተናግረዋል። ህወሓት ይህንን ያደርግበታል ያሉትን ምክንያት ሲያብራሩ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመልክተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደሚገባ መጠየቅ አለበት ያሉት ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈው ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን ደግሞ 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችን የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ ማሰባሰብ ላልተገባ ዓላማ እያዋሉ የሚገኙት አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ወደ ቀጣይ መረጃ ስናመራ ደግሞ የጋራ መኖሪያ ቤት ለማግኘት ተመዝግበው የሚጠባበቁ በመቶ ሺዎች የሚቆጠሩ ዜጎች ዕጣ ፈንታችን ምንድነው ሲሉ ቅሬታቸውን ገልጸዋል። የጋራ የመኖሪያ ቤት ባለቤት ለመሆን የሚቆጠቡ ማህበረሰብ ክፍሎች 1997 እና የ2005 ዓ.ም መሆናቸው ተነግሯል። የአዲስ አበባ ከተማ መስተዳድር እያስገነባ የሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉ ይጠይቃሉ። በአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ጽህፈት ቤት ኃላፊ አቶ አብዲሳ አራርሶ ሲናገሩ የ1997 እና የ2005 ዓ.ም የቤት ቆጣቢዎችን የመጨረሻው ጣፍ ሲወጣ እንደ ቤት ፍላጎታቸው ሙሉ የቆጠቡትን አዳርሰናል ማለት ይቻላል ሲሉ ገልጸዋል። ሆኖም የቀረን የሚሉ ካሉ አሁንም ቤት የማግኘት እድል አላቸው ሲሉ ተናግረዋል። በተለይም ባለ 3 እና ስቱዲዮን በተመለከተ የቆጠቡትን በወቅቱ 97 ተዳርሶ ከዛ የተረፉትን ለ2005 ተመዝጋቢዎችም ያስተላለፍንበት ሁኔታ እንዳለ ይታወቃል ብለዋል። በአጠቃላይ አሁን ባለው ነባራዊ ሁኔታ አዲስ አበባ ከተማ አስተዳደር ሰፋፊ የቤት ልማት ስራዎችን እየሰራ እንደሚገኝ ተናግሯል። የ1997 ብቻም ሳይሆን 2005ንም ታሳቢ ባደረገ መልኩ ተጠቃሚ የሚሆኑበት የቤት ልማት ፕሮግራሞች በ5 ሞዳሊቲዎች በተደጋጋሚ ጊዜ ለሚዲያ ሲገለጽ እንደቆየ በማስታወስ በዛ አግባብ ውስጥ ተጠቃሚ የሚሆኑበት ሁኔታ መኖሩን ገልጸዋል። ይሁንና እነዚህ ከ1997 ዓ.ም ጀምሮ ሳያቋርጡ የቆጠቡ የህብረተሰብ ክፍሎች የመጨረሻ ዕጣ ፈንታቸው ምንድነው ተብለው ለተጠየቁት ሲያብራሩ ኃላፊው አቶ አብዲሳ የተለየ የምንለው ነገር የለም፣ ሁሉም በዚህ ሞዳሊቲ ውስጥ ተካቶ ምላሽ የሚሰጣቸው ነው የሚሆነው ሲሉ አብራርተዋል። የቤት አቅርቦት ፕሮግራም በ5ቱ ሞዳሊቲዎች ከነዛ ውስጥ
አንዱ ብቻ የቁጠባ ቤት እንደሆነ ገልጸዋል። ስለዚህ የኮንዶሚኒየም ቤት ቆጣቢዎች ከላይ በተገለጸው መሰረት ተጠቃሚ የሚሆኑበት አግባብ እንዳለ አብራርተዋል። የ97 ብቻ ሳይሆን የ2005ም ጭምር ተጠቃሚ የሆኑበት የቤት አግባብ እየተሰራ መሆኑን ተናግረዋል። መመሪያው ለአካል ጉዳተኞች ቅድሚያ ይሰጣል የሚል ሳይሆን ለአካል ጉዳተኞችና ለሴቶች ከ5 እስከ 20 በመቶ እጣው ሲወጣ ታሳቢ ይደረግላቸዋል የሚል እንደሆነ ኃላፊው አያይዘው አብራርተዋል። ዩቲዩበሮችና ቲክቶከሮች ግብር ማስከፈል ሊጀምር መሆኑን መንግስት አስታውቋል። ከዲጂታል ፕላትፎርሞች ገቢ የሚያገኙ ሰዎች ግብር እንዲከፍሉ አሰራር እየተዘረጋ መሆኑን ተናግሯል። በማህበራዊ ሚዲያ ገቢ የሚያገኙ ሰዎችም ሆኑ ተቋማት በገቢዎች ቢሮ መመዝገብ፣ የግብር መለያ ቁጥር ቲን ነምበር የማውጣት ይጠበቅባቸዋል ሲሉም ተገልጿል። ባለፈው ዓመት ተሻሽሎ በጸደቀው የገቢ ግብር አዋጅ መሰረት በዲጂታል መንገድ ይዘቶችን እየፈጠሩ የሚሰሩ ሰዎች ከሚያገኙት ገቢ ላይ ግብር መክፈል እንዳለባቸው ተደንግጓል። በኢትዮጵያ ለሚኖሩ የዲጂታል ይዘት ፈጣሪዎች ክፍያዎችን የሚያመቻች ማንኛውም የኦንላይን መድረክ ለእያንዳንዱ ይዘት ፈጣሪ የከፈለውን የገንዘብ መጠን ጠቅሶ ዓመታዊ ጠቅላላ ገቢያቸውን በየዓመቱ ሪፖርት ማድረግ አለበት የሚለውን መመሪያ በአዋጅ የተካተተ ሐሳብ የዜና አፈጻጸም የሚወስነው ገቢ ሰብሳቢው መስሪያ ቤት በሚያወጣው መመሪያና አሰራር መሰረት እንደሆነም ተቀምጧል። ይህንን ተከትሎም የአዲስ አበባ ገቢዎች ቢሮ ከነዚህ ይዘት ፈጣሪዎች ይሁን በኦንላይን ከሚደረግ ንግድ ገቢ ለመሰብሰብ አሰራሮችን እየዘረጋ መሆኑን ተነግሯል። በዘርፉ ካለው ሀብት አንጻር እስካሁን በዲጂታል መንገድ ከሚሰራ ስራ መንግስት የሚያገኘው ገቢ እዚህ ግባ የሚባል አይደለም። ስለዚህ በዲጂታል መንገድ ገቢ የምታገኙ ሁሉ ገቢያችሁን እያሳወቃችሁ የሚጠበቅባችሁን ግብር እንድትከፍሉ ተብላችኋል። ይህ የማይሆን ከሆነ በቢሮ በበኩሉ እየተዘረጋ ባለው አሰራር መሰረት ወደ ማስገደድ እንደሚገባ የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ ተናግረዋል። ከዚህ በተጨማሪ ቢሮው አደራጀሁት ባለው የስራ ክፍል ምርቶችንም ይሁን አገልግሎቶችን በኦንላይን በማስተዋወቅ የሚሸጡ የሚለውጡትንም እቆጣጠራለሁ ብሏል። የኦንላይን ገቢን ወደ ግብር ስርዓቱ ለማስገባት በቢሮው የተጀመረው ስራ በቅርቡ ወደ ሙሉ ትግበራ ይገባል የተባለ ሲሆን ስራውን ከኢትዮ ቴሌኮም፣ ከንግድ ቢሮ፣ ከፋይናንስ ደህንነት አገልግሎት እንዲሁም ከሌሎች ተቋማት ጋር በትብብር የሚሰራ መሆኑን ቢሮው ገልጿል።